ሃይ እንዴት ናችሁ? ገራሚ ታሪክ አዲስ የታሪክ ቻናል ነው። ሰብስክራይብ በማድረግ ቤተሰብ እንሁን። ከረጅም ጊዜ በፊት በአንድ ጸጥ ባለ ደን ውስጥ በቡድን ይኖሩ የነበሩ ትንንሽ ፌሬዎች ነበሩ። የእነዚህ ፌሬዎች መኖሪያ ከአንድ ትልቅ ዛፍ ስር በቅጠሎች የተሰራ ክብ ትንንሽዬ መኖሪያ ቤቶች ናቸው። በፌሬዎቹ መኖሪያ አቅራቢያ ያለው ወንዝ ኩልል ያለና ጠጡኝ ጠጡኝ የሚያሰኝ ነው። አየሩም ንጹህና ለጤንነት ተስማሚ ነው። ለነዚህ ትንንሽ ፌሬዎች ሁሉ ነገር ትልቅ ነው። አንዲት ቅጠል 3 ፌሬዎችን አንደላቃ እንቅልፍ ልታስወስድ ትችላለች። እንደ አልጋ ሊጠቀሙባትም ታስችላለች። አንዲት የውሃ ጠብታ ኩባያ ሙሉ ከመሆን ከመቻሏ በተጨማሪ በአንዱ ውሃ ጠብታ አንዲት ፌሪ ጠግባ ሁላ ልጠጣ ትችላለች። አንድ የወይን ዘለላ ለአንዲት ፌሪ ቆንጆ እራት ሊሆን ይችላል በፌሬዎች መንደር። ታዲያ ይሄ የሚያሳየው የፌሬዎቹ መንደር ምን ያህል በትንንሽ ፌሬዎች እንደተከበበ ነው። ሁሌ ጠዋት ጠዋት ትንንሾቹ ፌሬዎች ተሰብስበው በህብረት ይበራሉ። የፌሬዎቹ መሪ የሆነችዋ ታላቋ ፌሪ ከፊት እየመራች በሉ የበሰሉ ወይኖችን በጥንቃቄ እንድታነሱ ደግሞ ከፍጥነት ጋር ይሁን እና ትንንሽዮቹ ፌሬዎችም በመሪያቸው ትዕዛዝ መሰረት በትንሽየዋ ዘንቢላቸው ከወይን ቅርንጫፉ ላይ ሆነው የወይን ዘለላዎችን ለቀም ያደርጉ ነበር። ተጠንቀቂ ኧረ እንዳትጥያቸው እሺ እየተባባሉ የሚበቃቸውንና የሚችሉትን የወይን ፍሬዎች ለቅመው ወደ መኖሪያ ቤታቸው ይመለሳሉ። ከዛ በመሸም ጊዜ ሁሉም ፌሬዎች የለቀሟትን የወይን ፍሬ ከየቤታቸው ይዘው ይወጡና ከዛፍ ስር ከዋርካው ስር ተሰብስበው እየተጨዋወቱ ልክ እንደ ቤተሰብ እየተሳሳቁ ከወይናቸው እየተቋደሱ በወይን ለቀማው ጊዜ ስላጋጠማቸው አስደናቂ ገጠመኞች እየተነጋገሩ ምሽቱን ይገፉት ነበር። ከነዚህ ፌሬዎች መካከል ክሌርስ ስለተባለችው ፌሪ እስኪ ላውጋችሁ። ክሌርስ ሰማያዊ መብረሪያና ሰማያዊ አይኖች ያሏት ቆንጅዬ ፌሪ ናት። ሳቂታና ተጫዋች ድምጿንን ከፍ አድርጋ መጫወት የምትወድ ፌሪ ናት። ነገር ግን ፌሪዋ ክሌርስ አንድ ትልቅ ችግር ነበረባት። እሱም ሰው የሚላትን ነገር በጭራሽ መስማት አትወድም ነበረ። ፌሪዎቹ ወይን ከሚለቅሙበት ሌላኛው መንገድ ጋር ጣፋጭ ማንጎዎችና የሚያስጎመዡ የወይን ዘለላዎች የነበሩበት ስፍራ ነበር። በዛ ስፍራ የነበሩ ወይኖች ትልልቅ ብዙና ጣፋጭ ነበሩ። ግን ይሄ ስፍራ ከጣፋጭ ማንጎዎችና ወይኖች በተጨማሪ ለፌሬዎች ደህንነት በጣም አደገኛ የተባለ ስፍራም ነው። ስለሆነም አንድም ፌሪ ወደዚያ ስፍራ እንዲሄድ አይፈቀድለትም ነበር። ወደዚያ ስፍራ በጭራሽ እንዳትቀርቢ አለቻት የልጇን አልሰማ ባይነት የምታውቀው የክሌርስ እናት። ቆይ ለምን ብላ ጠየቀች ክሌርስ። ምክንያቱም እዛ ቦታ ላይ የጭራቆች መኖሪያ ነው ክሌርስ። አዎ የኔ ልጅ፣ እንደምታውቂው ለጭራቆች ደግሞ እኛ ምግባቸው ነን አለ የክሌርስ አባት። ነገሩ ያልተዋጠላት ክሌርስ ግን እኔ አንድም ቀን ጭራቅ አይቼ አላቅም በጭራሽ። ክሌርስ ሁሌ እኮ የእሳቱን ማቃጠል ለማወቅ እሳቱን ነክተሽ መቃጠል አይጠበቅብሽ። ብልጥ ሰው እሳቱን ነክቶ ከተማረ ሰው መማር ይችላል። ጭራቆቹንም አይተሻቸው የማታውቂያቸው እኛ ርቀን ስለማንሄድ ነው። በእነዚህ ጭራቆች ምክንያት እነዚህ ፌሬዎች ብዙ ጊዜ ከቀያቸው ተፈናቅለዋል። ጭራቆቹ ፌሬዎቹን ካገኟቸው ቁርስ እንደሚያደርጓቸው ጥርጥር የለውም። ግን ለፌሬዋ ክሌርስ ሕግና ደንብ የማይመቻት ነገር ነው። መከልከል ደግሞ ይበልጥ ስለ ነገሩ ለማወቅ ፍላጎቷን ከሚያንረው ነገር አንዱ ነው። ሁሉም ፌሬዎች አንድ ደስ የሚል ኃላፊነት ነበረባቸው። ሁሌ ሲመሽ ወደ ሰዎች ይሄዱና በተኙበት አንዳንድ ምኞታቸውን ይፈጽሙላቸው ነበር። ግን አስተውሉ፣ በመሸ ጊዜ ነው። አንድ ቀን ከሰዓት ታዲያ ሁሉም ፌሬዎች መተኛታቸውን ተገና አድርጋ ክሌርስ ለእራሷ እንዲህ አለች። ቆይ ቀን ላይ ብንሄድ ምን ችግር አለበት? እንደውም ከምተኛ መሄዱ ነው የሚሻለኝ፣ ደግሞ ምንም አይፈጠርም ብላ ማንም ሳያያት በጫካው ታቋርጥ ጀመር። በኋላ ላይም አንድ ቤት አገኘች።
በመስኮትም ገባች። ከክፍሉ ውስጥ አንዲት ሕፃን ልጅ ከአልጋዋ ላይ ተቀምጣ አገኘቻት። ክሌርስም ፈገግ ብላላት ወደ ትንሿ ልጅ ልታወራት ይበልጥ ትጠጋት ጀመር። ነገር ግን ልጅቷ ፌሪዋን ባየቻት ጊዜ እሪታዋን ታቀልጠው ጀመር። ክፍሏ ባለው መጥረጊያም ፌሪዋን ይዛ ትደበልቃት ጀመረ። ከዚህ ውጪ ውጪ እያለች በመጥረጊያው ታሳድዳት ጀመር። ከሰላምታ ይልቅ ዱላ የቀረበላት ክሌርስም በድንጋጤ እየተቻኮለች ዱላዋን ቀምሳ ወደ መኖሪያዋ አቀናች። ነገር ግን አንዲትም ቃል ለማንም ትንፍሽ አላለችም ነበረ። ታዲያ በዛ ምሽት ትንንሾቹ ፌሪዎች እንደለመዱት ተሰብስበው እያወጉ የባትሪ ብርሃንና የእግር ኮቴ የውሻም ድምፅ ይሰማሉ። አንዷም ፌሪ ድምጿን ጮክ አድርጋ ሰዎች 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 መጥተዋል፣ ተንቀሳቀሱ፣ አምልጡ አምልጡ፣ ወደ ምሽጉ ውስጥ ግቡ። ሁሉም ፌሪ ደነገጠ። ማንም ሰው የተባለ ይህን ያህል ወደዚህ ስፍራ ቀርቦ ወደዚህ ድርሽ ብሎ አያውቅም ነበረ። በመሪያቸው ትዕዛዝ መሰረት ፌሪዎቹ የአደጋ ጊዜ መውጫቸው ውስጥ ተሰበሰቡ። ከዚህ የዛፍ ስር ያለው የአደጋ ጊዜ መውጫ በሩ በጣም ትንሽና ለፌሪዎች ብቻ የነበረ በመሆኑ በጣም ትንሽና ፌሪዎችን ብቻ ነበር የሚያስገባው። ወደ ፌሪዎቹም የመጣው ሰው በአካባቢው ዞር ዞር ብሎ ጥሎ ወደ ቤቱ ሄደ። ሰውየው ይሂድ እንጂ ፌሪዎቹ ግን በፍርሃት ተውጠው ነበር። ክሌርስም ስራዋን ታውቅ ነበርና የጥፋተኝነት ስሜት ተሰማት። ግን አሁንም ቢሆን ለማንም ትንፍስ አላለችም። ጊዜያት ባለፉ ቁጥር ሁሉም ነገር እየተረሳ ፌሪዎቹም ወደ ቀድሞ ህይወታቸው ይመለሱ ጀመረ። ክሌርስ አሁንም አንድ ችግር ነበረባት። እሱም ምግብ አብዝታ ትወድ ነበር። ሌሎች ፌሪዎች የወይን ዘለላዎችን ሲለቅሙ፣ እሷ ግን አንድ ለኔ አንድ ለዘንቢሉ፣ አንድ ለኔ አንድ ለዘንቢሉ እያለች ሆዷ እስኪወጠር ትበላ ነበር። ይሄኛው ደግሞ በጣም ጣፋጭ ነው እያለች ያለማቋረጥ ትመገባለች። ታዲያ የክሌርስ አፎች በወይን ዘለላ ተጨማልቆ መመልከት የተለመደ ነገር ነው። ጓደኛዋ ፌሪዋ ሌይላ አረ ክሌርስ፣ ይሄ ነገር ግን ትንሽ ያበዛሽው አልመሰለሽም? እያለች አበላሏን እንድታስተካክል ለፌሪዋ ክሌርስ ትነግራት ነበረ። ክሌር ግን መች ገብቷት መች ሰምታ። ታዲያ አንድ ቀን ብቻዋን እየበረረች ሳለ ክሌር ያንን አስደናቂ ቦታ ተመለከተችው፣ የማንጎውን እርሻ። ማንጎዎቹ ደግሞ በጣም ትላልቅና የሚያስጎመጁ ነበሩ። እንኳን ምግብን አብዝታ ለምትወደው ክሌር ሲቀርና ለማንም የሚያስገመዡ ነበሩ ማንጎዎቹ። ክሌርስም አይኖቿን ባለማመን ተክላ ቀረች። ቀረብ ብላም ከጣፋጩ ማንጎ ቀመሰችለት። ነገር ግን ከጥፍጥናው የተነሳ ልታቆም አልቻለችም ነበረ። ቤተሰቦቿ ያስጠነቀቋት በሙሉ እረስታ ማንጎውን እየገመጠች ታጣጥም ገባች። ከዛን ቀን አንስቶ ፌሪዋ ክሌርስ እዛ ቦታ ቤተኛ ሆነች። በየጊዜ እየተመላለሰችም ሆዷ እስኪወጠር ማንጎዎቹን ትበላ ጀመር። ሳምንታት ባለፉ ቁጥር ፌሪዋ ክሌርስ የሰውነት ቅርጽ እየተቀየረ መምጣት ጀመረ። ፌሪዋ ክሌርስ ወፍራምና ትልቅ እየሆነች መጣች። እሱ ደግሞ እንደ ልቧ በትንሽዬ ክንፎቿ እንዳትበር እየከለከላት መጥቷል። አንዳንድ ፌሪዎች ሳይቀሩ የእሷን ክብደት መጨመር መነጋገሪያ እየሆናቸው መጥቷል። አየሻ ያለቅጥ እየበላች እንዴት እንደወፈረች፣ መብረር ራሱ እኮ አቃታት፣ አይገርምሽም? እየተባባሉ ይንሿኳሾኩ ነበረ። ፌሪዋ ክሌርስ እንዲህ ስለ እሷ ሲያወሩ ትሰማለች፣ ግን ግድ እንደማይሰጣት ነገሩን ባልሰማ ታልፈዋለች። ቤተሰቦቿም የልጃቸውን ክብደት መጨመር ስላሳሰባቸው የኔ ልጅ ክሌር እባክሽ አመጋገብሽን አስተካኪ፣ ያለዚያ መብረር ላትችይ ነው እያለች ምክር አዘል ልመና በሆነ አነጋገር ትነግራት ነበረ። ክሌርስም እሺ እሺ እንደ ማለት አንገቷን ትነቀንቃለች እንጂ አሁንም ወደዚያ ስፍራ በድብቅ እየሄደች ማንጎዎቹን መብላት ቀጥላለች። የሆነ ቀን ከሰዓት ላይ
በድብቅ ወደዚያ ስፍራ ሄዳ ማንጎዎቹን እየበላች ሳለ ከማንጎዎቹ ላይ ተንሸራታ ወደ መሬት ትወድቃለች። ይህንን ድምፅ የሰማው ጭራቅም ከእንቅልፉ ነቅቶ ድምፁ ወደ ሰማበት ስፍራ ያቀናል። በኃይለኛው እየጮኸና እያስገመገመ ወደ ፌሪዋ ሲመጣ ፌሪዋ ክሌርስ በፍርሃት ለመብረር ትንደፋደፍ ጀመረች። ነገር ግን ክብደቷ ከፍርሃቷ ጋር ተዳምሮ መብረር አቃታት። እንደምንም የሞት ሞቷን እየወደቀች እየተነሳች በሩጫ ጭራቁን ታመልጠው ጀመር። ጭራቁም ቀላል አልነበረምና ይከተላት ገባ። ያለ የሌላ ኃይሏን ተጠቅማ ትሮጥና ትበር የነበረችው ፌሪዋ ክሌርስ ጭራቁን እንደምንም ብላ እዛሽ ትንሽዬ ምሽግ ውስጥ ገብታ ልታመልጠው ቻለች። ጭራቁም ለረጅም ሰዓታት እስክትወጣ ቆሞ ቢጠብቃትም ልትወጣለት ስላልቻለች ተስፋ ቆርጦ ጥሏት ሄደ። ፌሪዋ ክሌርስም በፍርሃት ትንቀጠቀጥ ነበር። የጭራቁን መሄድ የተመለከተችው ክሌርስ ፈራ ተባያለች ወደ ቤቷ አመራች። ነገር ግን አሁንም በድጋሚ ምን እንዳጋጠማት ለማንም ምንም አላለችም ነበር። ሰውነቷን ፊቷን በዛ ምንጭ ውሃ ተጣጥባ ምንም እንዳልተፈጠረ ሀገር ሰላም ብላ ወደ ዘመዶቿ ተቀላቀለች። በዛ ምሽት የፌሪዎች መንደር መሬት ይንቀጠቀጥ ጀመረ። ጭራቆቹ በፌሪዎቹ መንደር ተሰብስበው እየመጡ ነበረ። ፌሪዎቹ በፍርሃት ይረዱ ጀመር። አብዛኞቹ እየተሯሯጡ ወደ የምሽጋቸው ይሄዱ ጀመረ። ወፍራሟ ፌሪ ግን እንደ እድሜ ኩዮቿ በፍጥነት መብረር አልቻለችም ነበር። የፌሪዎቹ መሪ ፈጠን እንዲሉ እየጮኸች ትናገር ነበረ። ነገር ግን ፌሪዋ ክሌር ወደ ኋላ መቅረቷ አይቀሬ ነው። በፍጥነት መሮጥ ብትፈልግም ብትሞክርም ግን ክሌርስ አልቻለችም። በስተመጨረሻም ሁሉም ፌሪዎች ወደ የምሽጋቸው ሲገቡ ወፍራሟ ፌሪ ግን ለጭራቆቹ እራት ለመሆን ይሁን ወደ ኋላ ቀረች። ሁሉም ፌሪዎች ከምሽጋቸው ውስጥ ሆነው ለወፍራሟ ፌሪ መጨነቅ ሆነ ስራቸው። ክሌር ሩጪ ፍጠኚ እያሉ ያበረታቷት ጀመር። ክሌርም እንደምንም ከጭራቆቹ መትረፍ ቻለች። ሁሉም በዝምታ ተዋጡ። ክሌር ግን በጸጸት ተሞልታ ታለቅስ ጀመረ። ክሌርም እንደምንም ከጭራቆቹ መትረፍ ቻለች። ሁሉም በዝምታ ተዋጡ። ክሌር ግን በጸጸት ተሞልታ ታለቅስ ጀመር። ይቅርታ፣ እባካችሁን ይቅርታ አድርጉልኝ አለች ክሌር እየተንሰቀሰቀች፣ ድምጿ እየተንቀጠቀጠ። የተባልኩትን ባለመስማቴ ሁላችሁንም አደጋ ውስጥ እያችሁ ነበረ። እባካችሁን ይቅር በሉኝ። ቤተሰቦቿም ወደ እሷ ቀርበው አባበሏት። አንቺ ደህና መሆንሽ ነው ዋናው፣ አታልቅሺ ልጄ፣ ደግመሽ ይህን ስህተት እንዳትሰሪ ብለው አባበሏት። ከዛን ቀን ጀምሮ ወፍራሟ ፌሪ ተቀየረች። ምግብ ማግበስበስ ተወች። የሚያስፈልጋትን ያህል ብቻ መመገብ ጀመረች። የቤተሰቦቿንም ምክር መስማት ጀመረች። ሰውነቷም ቀስ በቀስ መቀነስ ጀመረ። እንደ ቀድሞ መብረርም ቻለች። ከወፍራሟ ፌሪ ታላላቆቻችን ከኛ የተሻለ መንገዱን ቀድመው ስለሚያውቁት የሚነግሩንን ነገር በመስማት ራሳችንን ከአደጋ መጠበቅ እንደሚገባን ይነግረናል። ታሪኩን ወደዳችሁት? እኔ ወድጄዋለሁ። በቀጣይ ታሪክ እስከምታገኙኝ ባይ። ሰብስክራይብ በማድረግ ገራሚ ታሪክን ይቀላቀሉ።